ፖስት ፒል በተደጋጋሚ ቢወሰድ መሃንነት ያመጣል ወይ? ፖስት ፒል ከተወሰደ በኋላ እርግዝና ቢፈጠርስ? የፖስት ፒል እርግዝና የመከላከል አቅሙ ምን ያህል ነው? የጎንዮሽ ጉዳቶች አሉት ወይ? እርግዝናንስ እንዴት ነው የሚከላከለው? ወንዶች ቢወስዱትስ? የሚሉትን ጥያቄዎች በዚህ ቪዲዮ እናያለን። እኔ ዶክተር ዝማሬ ነኝ። ለጤና ሰብ ዩቲዩብ ቻናል አዲስ ከሆናችሁ ቤተሰቡን እንድትቀላቀሉ አሁን ጋብዛለሁ። በመሰረቱ ፖስት ፒል ቋሚ የመከላከያ መንገድ አይደለም። ኢመርጀንሲ ኮንትራሴፕሽን ወይም በድንገተኛነት የሚወሰድ ነው። ያ ማለት የተሰራበት ምክንያት ያልታሰበ ግንኙነት ቢኖር ወይ አንድ ሴት የመደፈር አደጋ ቢገጥማት፣ ኮንደም ቢበጠስ፣ ለአንድ ወይ 2 ቀን በየቀኑ የምትወስጂውን ፒልስ ባትወስጂ ብትረሺ፣ በአጠቃላይ ባልታሰበበት ሁኔታ አንፕሮቴክትድ የሆነ ወይም ያለ ፕሮቴክሽን ግንኙነት ቢደረግ ያልታቀደ እርግዝና እንዳይፈጠር በሚል የተዘጋጀ ነው። የሚወሰደውን በተቻለ መጠን ወዲያው ከግንኙነት በኋላ በ24 ሰዓት ውስጥ ቢሆን ይበልጥ ውጤታማ ይሆናል። ግን እስከ 72 ሰዓት ድረስ ሊወሰድ ይችላል እንጂ አሁን ብዙ ወጣቶች እንደሚያደርጉት ጭራሽ ግንኙነት ከመደረጉ በፊት አስቀድሞ ላለማርገዝ የሚወሰድ በጭራሽ አይደለም። ስለዚህ አንድ ሴክሹዋሊ አክቲቭ የሆነች ወይም ግንኙነት የጀመረች ለማርገዝ ዝግጁ ካልሆነች እና ግንኙነት እንደምታደርግ የምታውቅ ከሆነ ሌላ አስተማማኝ የሆኑ የወሊድ መቆጣጠሪያዎችን መጠቀም አለባት። ለምሳሌ እስከ 99% በላይ ውጤታማ የሆኑ እንደነ አንድ አይነታቸው ከ3 እስከ 10 ዓመት ለመከላከል የምንጠቀምባቸው እንደ ኢምፕላንት በክንድ የሚቀበረው፣ ሆርሞናል አዮዲ በማህፀን የሚገባ ኮፐር አዮዲ፣ እነዚህን መጠቀም ይቻላል። ሌሎችም ፒልስ በየቀኑ የሚዋጠውን መርፌ ወይ ደግሞ ኮንደም በዛውም አባላዘር በሽታ ይከላከላል መጠቀም ይቻላል እንጂ ፖስት ፒል ዋና መከላከያ ዘዴ መሆን የለበትም። ፖስት ፒል የሚሰራበት ዋናው መንገድ ብናይ የእንቁላል መለቀቅን መክታት ነው ወይም ኦቭሌሽንን ሰፕረስ ማድረግ ነው። ያ ማለት ምን ማለት ነው? ኦልሬዲ እንቁላል ከተለቀቀ በኋላ ቢወሰድ አይሰራም ማለት ነው። ለዛ ነው የመከላከል አቅሙ ከ75 እስከ 90% ብቻ ነው የምንለው። የፔሪድ ሳይክልን ወይም ዑደትን ብናይ የሚጀምረው ደም በሚፈስበት ቀን ነው። ከዛ ቆጥረን ነው። ከዛም በአማካኝ 14ኛ ቀን አካባቢ በሆርሞኖች አማካኝነት ከእንቁላል እጢ ወይም ኦቫሪ የሴቷ እንቁላል ይለቀቃል ወይም ኦቭሌሽን የምንለው ይካሄዳል። በሰዓቱ የወንድ ዘር ካገኘ ፈርቲላይዜሽን ወይም ጽንስ ይፈጠራል ወይም እርግዝና ይፈጠራል። በኖርማል የወር አበባ ዑደት እንቁላል ከተለቀቀ በኋላ ማለት ነው። ፖስት ፒል የሚያደርገው ደግሞ ይሄንን እንቁላል እንዳይለቀቅ ሰፕረስ ማድረግ ወይም ማገድ ነው ብለናል። እንቁላል ካልተለቀቀ የወንድ ዘር ከእንቁላል ጋር አይገናኝም፣ እርግዝና አይፈጠርም። ግን ቀድሞ ተለቆ ቢሆንስ? ለምሳሌ በ14ኛ ቀን ኦቭሌሽን ሆኖ ወይም እንቁላል ቢለቀቅ እና እሷ ግንኙነት ብታደርግ የምትወስደው ፖስት ፒል አይሰራም ወይም ውጤት አይኖረውም ማለት ነው። በዚህ አይነት ሁኔታ ፖስት ፒልም ወስደው እርግዝና የተፈጠረባቸውም ሴቶች ብዙ ገጥመውኛል። እርግዝና ከተፈጠረስ ምንድን ነው የሚደረገው? አንድ ሴት ፖስት ፒል ወስዳ እርግዝና ከተፈጠረ እንደ ማንኛውም እርግዝና ጽንሱ ያለበት ሁኔታ ይታያል። ጽንሱ በማህፀን ውስጥ ነው ወይ ከማህፀን ውጭ ነው ወይ? ከዛም ክትትሏን ትቀጥላለች ማለት ነው። በራስ ፍላጎት ጽንስ ካልተቋረጠ በስተቀር እንጂ ፖስት ፒል በመውሰዷ ብቻ ውርጃም አያመጣም፣ ያፈጣጠረም ችግር አያመጣም። ስለዚህ ፖስት ፒል በመውሰዷ አንድ ሴት እርግዝናን 100% ትከላከላለች ማለት አይደለም። ፔሪድሽ በምትጠብቂበት ሰዓት ካልመጣ እርግዝናን ቼክ ማድረግ ያስፈልጋል። የጎንዮሽ ችግሮች አሉት ወይ ፖስት ፒል መውሰድ የሚለውን ስናይ አንደኛ የፔሪድ የተወሰነ መዘግየት ወይ ቀድሞ መምጣት ሊኖር ይችላል። ለጊዜያዊ የሆነ የማቅለሽለሽ ስሜት ሊኖር ይችላል። ራስ መታት፣ ሆዴ መፋት አይነት ስሜት ሊኖር ይችላል። እና ደግሞ የፔሪድ መዘግየት ሲኖር አንዳንድ ጊዜ እርግዝና ተፈጠረ እንዲህ ብሎ ጭንቀትም ሊያስከትልባቸው ይችላል። ሌላው ፖስት ፒል ከተወሰደ በ2 ሰዓት ውስጥ ማስመለስ ካለ ድጋሚ መውሰድ ይመከራል። ምክንያቱም መድኃኒቱ ላይሰራ ስለሚችል በተለይ አልኮል ከጠጡ በኋላ ማስመለስ ሊኖር ስለሚችል ይህንን ልብ ማለት ያስፈልጋል። ሌላው በተደጋጋሚ ከተወሰደ መሃንነት ያስከትላል ወይ የሚለውን ስናይ በመጀመሪያ ደረጃ ተደጋጋሚ የምንለውን ለማለት ውስን ቁጥር የለውም። ግን ደጋግሞ መውሰድ በጠቅላላው መሃንነት ለማምጣት ምክንያት አይደለም። መውለድ አለመቻል ወይም መካንነት ስንል አንድ ከ35 ዓመት በታች ለሆነች ሴት
ለ1 ዓመት ከአጋሯ ጋር አብራ በመኖር እየሞከረች እርግዝና ካልተፈጠረ ወይም ደግሞ ከ35 ዓመት በላይ ለሆነች ሴት በ6 ወር ውስጥ እየሞከረች እርግዝና ካልተፈጠረ አስጊ ስለሆነ አስፈላጊ የሆነውን ምርመራ እና ሕክምና መሄድ ይኖርባቸዋል። እንግዲህ መሃንነት ምክንያቱን ስናይ ወይ እንቁላል መጠን መቀነስ ሊሆን ይችላል፣ ወይ ደግሞ ከማህፀን ቱቦ የፋሎፒያን ቲዩብ የምንለው መዘጋት ምክንያት እንቁላል ማስተላለፍ አለመቻል ሊሆን ይችላል። እንቁላል መጠንን ብንመለከት ለራሱ እኛ ሴቶች ስንወለድ ይዘን የምንወለደው መጠን አለን። ከዛ በጊዜ ሂደት እየቀነሰ የሚመጣ ነው እንጂ እንደ አዲስ ፖስት ፒል በመውሰዳችን ምክንያት የምንፈጥረው ወይም የምንቀንሰው አይደለም። አንድ ሴት ለምሳሌ ካንሰር ሕክምና ታደርግ ከሆነ ወይ ጨረር የምትወስድ ከሆነ ሊቀንስ ይችላል። ፖስት ፒል ግን ያንን አያመጣም። የማህፀን ቱቦ መዘጋት ያልነው ፖስት ፒል እንደዚህ ያለ ችግር አያመጣም። ቅድም እንዳልነው የፖስት ፒል ስራ እንቁላል እንዳይለቀቅ ማድረግና በጊዜያዊነት እርግዝና እንዳይፈጠር ማገዝ ነው። ወንዶች ቢወስዱትስ ፖስት ፒልን እርግዝና ይከላከላል ወይ? አይከላከልም። ምክንያቱም ወንዶች ያላቸው ሆርሞን በዋናነት ቴስቴስትሮን ነው። ሴቶች ደግሞ ፕሮጀስትሮን እና ኤስትሮጅን የሚባሉት ነው። ፖስት ፒል ደግሞ በውስጡ ያለው ሆርሞን ሌቮኖጀስትሮን የሚባለው ሆርሞን ስለሆነ ያንን ወንዶች ቢወስዱ የዘር ፍሬ ቁጥር ላይ የሚያመጣው ተጽዕኖ የለም፣ ስፐርምንም አይቀንስም። ስለዚህ እርግዝናንም አይከላከልም። ለወንዶች ኢፌክቲቭ የሆነ እስካሁን ድረስ ባለው የመከላከያ መንገድ ቫሴክቶሚ የምንለው ወይም ቱቦ ማስቋጠር ነው፣ ዘላቂ የሆነ የወሊድ መከላከያ። እንግዲህ በዚህ አጭር ጊዜ ውስጥ የተወሰነ ስለ ፖስት ፒል መረጃ እንዳገኛችሁ ተስፋ አደርጋለሁ። በዚህ ዙሪያ ጥያቄ፣ ሀሳብ፣ አስተያየት ካላችሁ በኮሜንት ላይ አሳውቁኝ። ቀጠሮ ለመያዝ ደግሞ እነዚህን ስልክ ቁጥሮች መጠቀም ትችላላችሁ። መልካም ቀን።